ጉዳይ አስማረ ነው የሚባል እንግዲህ ወዲህ ችግራችን እየበዛን በጊዮርጊስ ወረዳ ሆነን ስንቀመጥ አረጋዊ አታክልት ብናጠጣለን ጥጥ እንፈትላለን። አሁን ደግሞ ረዳት ብናገኝ ተባባሪ ብናገኝ እርዱን እያልን ያለነ ከተማ ታው 13 አመት ይሄ ሙጭት ያስረስ ይባላለሁ። በጉልበቴ ላይ እየፈተልኩ እየሰፋሁ ኖራለሁ። ክራይ ቤት እያንከራተተ በየስፍራው አንዱ ውጭ እየተላልኩ አሁን ግን ጉልበቴም አለቀ፣ አይኔም ደነዘዘ፣ ጉልበቴም ፈዘዘ። መራመድ አይሆንልኝም። ውሃም ለምኜ ነው የምጠጣ። ለመስራትም አልበቃው። አሁን ለነፍሴ ያለ እንግዲህ እንዲህ ያለ እንደሆነ እንጂ መቀመጫ የለኝ፣ መጠጊያ የለኝ፣ መጣዋሪ የለኝ፣ ቀባሪ የለኝ። ብቻዬን ነው ዝም ያለሁኝ። ስለዚህ ልትራዱና አካል ብናገኝ ብለን ነው እንደዚህ የምንሆን እንጂ ምንም የለን። የቱሮሮ ውለን ፀሐይ ሙቀን የምንገባበት ቤትን አጣን። እንኳን መጠጣት አላቃቃት ይራዳን እናገኝ እያልን የምናመለክት በጉልበቴ እንጨት እያመጣሁ እየሸጥኩ እየበላሁ ነበረ። የቤት ኪራይም እየከፈልኩ ነበረ። አሁን ግን የቤት ኪራይ የምከፍለው አጥቻለሁ፣ የበላው አጥቻለሁ። ቤቴ ይታይልኝ። ያለሁት የኪራይ ቤት ነው ያለሁበት። ቤቴ ይታይልኝ። ምን ልብስ የለኝ፣ በቃ ምናምን ነገር የለችኝ። የተወሰነች አንዲት ጀሪካን ናት ያለችኝ ውሃ እንጂ ሌላ የለኝም። ቤቴ ይታይልኝ። ድህነቴን አገር ማገር ያውቀዋል። እና የለና ምን የለንም። እናንተ እንትን ብትሉና ብትረዱና የተቻለ ነው ያላችሁ። መልሽ ዋሴ ነው ያለው ማንባየውስ ነው ያለው። ግን ችግረኛ ነኝ። ጠዋሪ ቀባሪ የለኝም። ደሃ ነኝ። ያለውም በክራይ ቤት ነው። ግን አሁን ኩበቲቱንም ጥጢቱንም ሳረግ ነበር ጉልበቴ ሳለ። አሁን ግን አይኔም ድውይ ነው፣ ጉልበቴም ደካማ ነው። መስራት አይሆንልኝ። ደክሞኛል፣ አሞኛል። ምረበላው የለኝ፣ ምጠጣው የለኝ። ብትረዱን አቅም ያለው ቢረዳን እንፈልጋለን። ደሃ ነኝ። የቤት ኪራይ መክፈል አልተቻለኝ። ለኪራይ ነው ያለው። እንግዲህ ጠዋሪ የለኝ፣ ደሃ ነን። ጎበዝ ይቀጥላል። ቤት የለኝ፣ ምን የለኝ። የኪራይ ቤት እዚህ ውጭ እዚህ ግቢ። ጠዋሪ የለኝ፣ ጠዋሪ የለኝ። የደም ግፊት፣ እንኩላሊት የደም ግፊት በሽታ ያችን ጥቂቱን ስፌቲቱን ሳረግ ነው። አሁን ግን አቅሜ እየደከመ ውሃም ላመጣ እየሄድኩ ድባ ነው የምለው። እኔ እየደከመ ነው።